ሰላም ጤና ይስጥልኝ። ይህ ፔጅ እንግዲህ ከተከፈተ ቅርብ ጊዜ ነው። ኤቢ ሎፍት እባላለሁ። የእርግብ ብሪደር ነኝ። ወደ ሬሲንግ እርግብ ተቀላቅለናል። ፋንሲ እርግቦችን ነበረ የምሰራው። ሬሲንግ እርግቦች ጥቂት ለማለት ያክል እነዚህን ይመስላሉ። ዓለም ላይ በከፍተኛ ደረጃ የውድድር እርግቦች ናቸው። አውሮፓ ላይ የተለያዩ የውጭ ሀገራት ላይ በከፍተኛ ዋጋ የሚሸጡ ስፖርት ያላቸው ኦሎምፒክ ላይ ውድድር የሚካሄድባቸው እርግቦች ናቸው። ይህን ካልን ዘንዳ እርግቦቹ እንዴት ነው የሚለዩት ከሀበሻዎቹ የሚለውን በጥቂቱ እንደ መነሻ ያክል በዚህ አይነት መልኩ ባላንሳቸው፣ የፊት አቀማመጣቸው፣ የክንፍ አቀማመጣቸው የእነሱን ኳሊቲ የሚናገርበት ነው። በእርግጥ እነዚህ እርግቦች ብለን ላይ ናቸው በጣም ቆንጆ መሆኑ የሚታወቀው በትሬኒንግ ሰዓት በሚያሳዩት ብቃት ነው። እና እርግቦቹ በመነሻ ደረጃ በዚህ መልኩ ከሌሎቹ ከሀበሻዎቹ እርግቦች ጋር ልንለያቸው እንችላለን። በተረፈ ኳሊቲያቸውን ደግሞ የምንለየው አቅማቸውን የምንለየው ባላቸው የበረራ ውጤት ነው። ርቀት፣ ፍጥነትና ብቃታቸውን ቤታቸውን ለይተው የሚገቡበት ሰዓት ነው። እና አብዛኛውን ጊዜ ብዙ ሰው ሊታለልና ሊሸወድ ይችላል። እርግቦቹ ዋነኛ በትሬኒንግ፣ ሁለተኛ ደግሞ ያላቸው የዘር ሀረግ ታይቶ ነው የሚታወቁት። ውድድሩ በጣም አስደሳች ውድድር ነው። በተለይ ተፈጥሮን ወዳጅ የሆናችሁ እንስሳ የምትወዱ ሰዎች እርግብ ወዳጅ ሆናችሁ እንግዲህ እርግብ ልጅ ሆነን አርብተን ያደግነው። እነዚህ ደግሞ ከሀገር ሀገር በመቶና በሺህ ኪሎ ሜትሮች የሚያቋርጡ እርግቦች ናቸው። ይሄ ውድድር ደግሞ ወደ ኢትዮጵያ ለማምጣት ጥረት የሚያደርጉ ጥቂት የሚባሉ ኢትዮጵያውያን ብሪደሮች ኢትዮጵያ ውስጥ አሉ። እነሱን በማየት ደግሞ እኛ ከፋንሲ እርግቦች ወደ ገብተናል። እንግዲህ ሬሲንግ እርግቦችን የተወሰነ ይዘናል። አሁን ጀምረናል ትሬኒንግ። የበፊት የለቀቅናቸውን የትሬኒንግ ቪዲዮዎች እዩ። እስከ አዳማ ደርሰናል። ከአዳማ ደግሞ እያልን እንሞክራለን። የእርግቦቹን እንግዲህ በደንብም አላረባንም። እርግቦቹ በጣም ውድ እርግቦች ናቸው። ዓለም ላይ እንደ ኢንቨስትመንት ነው፣ እንደ ስራ የሚታይ የእርግብ እርባታ ነው ብዬ ለመግለጽ እወዳለሁ። እና እንግዲህ አብረን የምናይ ይሆናል። ኢትዮጵያ ውስጥ የገቡትን እርግቦች እጃችን ላይ የተወሰኑትን አስገብተናል። የበለጠ ደግሞ አባዝተንና ሰብስበን ኳሊቲያቸውን የበለጠ መርጠን ለውጤት እንደምንበቃ ተስፋ እናደርጋለን። ከኔ ጋር ሁኑ። እርግብ ወዳጆች በሙላ ሰብስክራይብ እያደረጋችሁ አበረታቱን። ይህን ስፖርት ኢትዮጵያ ውስጥ ለማስፋፋት አንዱ ምክንያት እንድንሆን እርግብ አርቢ እና እርግብ ወዳጅ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ደግፉን። አብረን እንቆያለን። ቆንጆ የሆነ ውጤት እንደምናመጣ ተስፋ እናደርጋለን። በተረፈ ስለ ሬሲንግ ቀጣይ በዝርዝር እና በጥራት ስለ እርግቦቹ ባህሪና ችሎታ በማስረጃ አስደግፌ አቀርብላችኋለሁ። ይጠቅማችኋል። ይሄ ቻናል ሰብስክራይብ አድርጉ። ቲክቶክም አለን። ከቀን የእርግቦችን ሁኔታ የምንለቅበት፣ የምንማማርበት፣ የምንገበያይበት የቴሌግራም ቻናል አለን። በውስጥ መስመር አዋሩኝ ያለውን ነገር የበለጠ ደግሞ ኢትዮጵያ ውስጥ ትላልቅ ሬሲንግ
እርግብ አርቢዎች አሉ። የበለጠ ከነሱ ጋርም ደግሞ ኮንታክት አድርገን የበለጠ ስራውን ስፖርቱን ኢትዮጵያ ውስጥ ለማስፋፋት ጥረት እናደርጋለን። ይሄ መነሻችን ነው። እንግዲህ እነዚህ አሁን የለቀኳቸው የምታዩቸው ቪዲዮ ላይ ያሉ እርግቦች እኔው ጋር የተፈለፈሉ ጫጩቶች ናቸው። ይሄ እንደምታዩት ገና የ2 ወር ሬሲንግ እርግብ ነው፣ ወንድ ነው። እንግዲህ ኳሊቲውንና ብቃቱን ደግሞ የምናይ ይሆናል። እናትና አባቱ ያው የተገዙ ስለሆኑ ክንፋቸው ተቆርጦ ትሬኒንግም አያደርጉም፣ አይወጡም። እነዚህ ናቸው። ለምን ተመልሰው ወደ ቤተሰቦቻቸው ስለሚሄዱ ትላልቆቹ በልጆቹ ነው እንግዲህ ችሎታቸውንና ብቃታቸውን የምናየው። ተከታተሉን። እርግቦቹ እንዳልኳችሁ በጣም ውድ ናቸው። ያለውን ውጤት ለማምጣት ግን ከፍተኛ ጥረት እናደርጋለን። አብራችሁኝ ሁኑ። እርግብ ወዳጅ የሆናችሁ ብዙ ነገር እንማማርበታለን። ስለ በሽታ፣ ስለሚያጠቃቸው በሽታ፣ ስለ የርቢ ባህሪያቸው፣ ስለ አላቸው ኳሊቲ የረጅም ርቀት፣ አጭር ርቀት እና መካከለኛ እንደገናም ደግሞ በጣም ኤክስትሪም ሎንግ ዲስታንስ የሚባሉ አሉ። እነሱ ከአህጉር አህጉር የሚበሩ እርግቦች ናቸው። ያንን ኳሊቲ ለማምጣት እንጥራለን። እርግቦቹን በጥራትና በብቃት ለማርባት እና ለማስፋፋት እንሞክራለን። አብራችሁን ቆዩ። ይሄ ቻናል ኤቢ ሎፍት ይባላል። አዲስ አበባ ነው የምገኘው። ያለውን ነገር እንግዲህ በሌላ ቪዲዮ አቀርብላችኋለሁ። ባይ ባይ፣ ቻው።